እንደዚህ አውጪ እንደዚህ ፓንትሽን የማን ፓንት? እኔ ፓንቴን ካወጣሁ አንተ ልትገባበት ነው ወይ? ፓንቴን ማውጣው አሁን እንዲመታው እኮ ነው የኔ እናት። ቆሞብኛል እንዲህ አሁን ቆሞብኛል። እንዲመታ ሲና እንደምትመታው በውስጥ አትመታም እንደ መምታትም ካለብህ በውስጥ አልችልም። አንቺን በእናትሽ ኧረ እዚህ ላይ ምን አለ? እዚህ ላይ ለምን አስመታለሁ? ምን አይነት ከለር ነው ፓንትሽ? ምን አይነት ከለር ነው? አዎ በእናትህ እኔ የምለብሰውን ብራንድ ፓንት አንተ አትለብስም። ልንገርህ ዝም ብለህ ቱናፋን አሳየኝ። አሁን ፎሎ እያስደረከኝ። ለማንኛውም ምን አይነት ነጭ ነው? እኔ ነጭ፣ ፒንክ፣ ጥቁር ነው የምለብሰው። ወደዛ ጠጋ ብለሽ ግድግዳውን በሁለት እጅ እንደዚህ ትይዛለሽ። ስክሪኑን ለምን እንደዚህ ስክሪኑን ጠጋ አርግተሽ ሂጂ። ስክሪኑን እንደዚህ ጠጋ አርግተሽ ሂጂ። ግድግዳውና እኔ ሩቅ ነን ታውቃለህ። ግድግዳው እዛ ነው፣ እኔ እዚህ ነኝ። እንደዚህ አርግተሽ ሂጂ። ወደ እንደዚህ ዙም አርግተሽ ስክሪንሽ ወደ የኔ ዙም አይሆንም። ወንዶች ሲበዱ እንዴት ነው የምትከፍቺ? እነዚህ እኮ ባልቂተሽ ከፍተሽ ነው የምትሰጪ። እና በዚህ በላይፍ ላይ ነው ወይ የምሰጣቸው ታዲያ? ስንት በላይ? እሺ በህይወትሽ ለስንት ይሰጥሻል? እውነትሽን አውሪ። 20 ወንዶች 30 ወንዶች አይሆንም? ገብቶ ይወጣ አንተ ምን ገብቶ ይወጣ? እዚህ ጋር ኮመንት እንትን የምትሉ ማለት ተከበሩ። ቅሌታ ማጠጣችኋለሁ ከካሞች ጋር ኮሜንት ምናምን። እሺ ለስንት ወንዶች ሰጥሻል? የኔ እናት እውነትሽን አውሪ። 3 ለሶስት ወንዶች እንዴት ነው ጃላዋቸው? እንዴት ነው? ትልቅ ነው የአንዱም የለም